ሰውየው ሙአመር ጋዳፊ ናቸው። የዓለም መሪዎች ፊታቸው ተኮልኩለው የቴሌቪዥን ካሜራ ተደቅኖባቸው ሲጋራ ለኩሰው ሲያምቦለቡሉ የመዝናኛ ማዕከል እንጂ ዓለም በቀጥታ በሚከታተለው የቴሌቪዥን አዳራሽ ውስጥ ያሉ አይመስሉም። በተባበሩት መንግስታት ጠቅላላ ጉባኤ የራሱ የመንግስታቱን ድርጅት ቻርተር ቀዳደው እንዲህ እንደ ተራ ወረቀት የወረወሩ ደፋር ሰውም ነበሩ። ሁሉም የዓለም መሪዎች ተራ ጠብቀው ንግግር በሚያደርጉበት በዓመታዊው የተመድ ጠቅላላ ጉባኤ ላይ ለንግግር የሚፈቀድላቸው 15 ደቂቃ ብቻ ነው። ጋዳፊ ግን ሕግ የማያከብረው ድርጅት ላወጣው ሕግ አልገዛም ብለው የ15 ደቂቃውን ንግግር ወደ 1 ሰዓት ከ40 ደቂቃ ከፍ አደረጉት። የዓለም መሪዎች እንቅልፋቸው እስኪመጣ ሲገስጿቸው፣ ሲዘልፏቸው፣ ሲያስተምሯቸው ዋሉ። አቁሙ ሊላቸው የደፈረ ግን አልነበረም። በሴራ ስለተገደለው የጥቁሮች መብት ተሟጋች ማርቲን ሉተር ኪንግና ስለ ጆን ኤፍ ኬኔዲ ግድያ ጠየቁ። የጸጥታው ምክር ቤት የአሸባሪ አገራት ስብስብ ስለመሆኑ ተናገሩ። ብቻ ያልዳሰሱት ርዕሰ ጉዳይ አልነበረም። ሰውየው ድንገት ተነስተው ምን ሊያደርጉ እንደሚችሉ እንኳን ሌላው ሰው እሳቸውም የሚያውቁት አይመስልም። ከግሌዘር ቤተሰቦች ቀድመው ማንቸስተር ዩናይትድን ለመግዛት ከጫፍ ደርሰውም ነበር። ጋዳፊን ወክለው ድርድር ሲያደርጉ የነበሩት መሐመድ ዴልማን የተባሉ ቱርካዊ ኢንቨስትመንት ባንከር እንደሚሉት እንደ አውሮፓውያን አቆጣጠር በ2004 ጋዳፊ ማንቸስተር ዩናይትድን ለመግዛት ውል ሊፈጽሙ ሰዓታት ብቻ ሲቀሯቸው ድርድሩን አቋርጠውታል። ለቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ኮንዶሊዛ ራይስ ያላቸው ፍቅር ደግሞ የዓለም መነጋገሪያ አድርጓቸዋል። ተወዳጇ ጥቁር አፍሪካዊ ሴት እያሉ ነበር የሚጠሯት። ገዳዮቻቸው ንብረታቸውን ሲፈትሹ አንድ አልበም ሙሉ የኮንዶሊዛ ራይስ ፎቶ አብሯቸው መገኘቱም በዚህ የጭንቅ ሰዓትም አስብሎ ነበር። በሕይወት እያሉ ስለ ኮንዶሊዛ ራይስ ለአልጀዚራ እንዲህ አሉ። የኔ ውድ ጥቁር አፍሪካዊ ሴት ወንበሯ ላይ ደገፍ ብላ ለአረብ አገራት መሪዎች ትዕዛዝ የምትሰጥበት መንገድ እንድኮራባትም እንዳደንቃትም አድርጎኛል። በጣም ወዳታለሁ፣ አደንቃታለሁ፣ እኮራባታለሁም። ምክንያቱም ዝርያዋ ከአፍሪካ የሚመዘዝ ጥቁር ናትና። ኮንዶሊዛ ራይስም ነገሩን አውቀው ነበር ይላሉ። I had actually known that he had this fixation on me. A couple of foreign minister friends had told me. ሙአመር ጋዳፊ በሄዱበት አገር ሁሉ ለዲፕሎማቶች የራስ ምታት እንደሆኑ ነው የኖሩት። በቁጥር የማይታወቁ የበርካታ ቅንጡ ሆቴሎች ባለቤት ቢሆኑም እሳቸው ግን ሆቴል ማደር አይመቻቸውም። በሄዱበት አገር ሁሉ ሜዳ ላይ ድንኳን ጥለው ነው የሚያድሩት። የዓለም መሪዎችን እየተቀበሉ የሚያስተናግዱትም በድንኳኖቻቸው ውስጥ ነው። የአርብቶ አደር ልጅ ነኝና ድንኳን ውስጥ ማደር የምኮራበት ባህሌ ነው ይላሉ። የለም የከፍታ ፍርሃት ስላለባቸው ፎቅ መውጣት ስለሚፈሩ ነው ድንኳን ውስጥ የሚያድሩት እያሉ የሚያስወሩባቸውም አሉ።